ፖርን ማቆም ትፈልጋለህ? እንግዲያውስ ለራስህ መዋሸት አቁም። ምን ያህል ጊዜ ነው ይሄ መጨረሻዬ ነው ያልከው? ምን ያህል ሌሊቶች ነው በጸጸት ተቃጥለህ ከነገ ጀምሮ አዲስ እሆናለሁ ብለህ ለራስህ ቃል የገባኸው? ግን ነገ ሲመጣ አንተ ግን ያው አንተ ነህ። አሁንም በሱስ እንደተያዝክ ነህ። በገባኸው ቃል፣ በጸለይከው ጸሎት፣ ባነባኸው እንባ ላይ ፖርን ይስቅብሃል፣ ይሳለቅብሃል። ችግሩ ፖርን ብቻ አይደለም። ችግሩ ያንተ የመወሰን ደካማነት አይደለም። ችግሩ አንተ ውስጥ በጥልቀት የተደበቀ በየቀኑ የምትፈጽመው ነገር ግን የማታስተውለው አንድ ስውር ልማድ ነው። ይህ ልማድ ሱስህን እንደ እሳት ይቆሰቁሰዋል። ይህ ልማድ የወደፊት ህይወትን ቀስ በቀስ እየገደለ ያለ ልማድ ነው። ዛሬ ይህን ልማድ እንገልጠዋለን፣ እንሰባብረዋለን። እስከ መጨረሻው አብረኸኝ ከሆንክ ምናልባት ዛሬ የመጨረሻው የሽንፈት ቀን ይሆናል። ስውሩ ጠላትህ ማምለጥ ወይም ደግሞ መሸሸት ይባላል። የህይወትን ውጣ ውረድ፣ ህመምና ፈተና ከመጋፈጥ ይልቅ ትሸሻለህ፣ ታመልጣለህ። በተሰላቸህ ጊዜ ወይም በተጨነክ ጊዜ ምን ታደርጋለህ? ትጋፈጠዋለህ ወይስ በመሸሸት ታመልጣለህ? ስራ ሲከብድህ፣ ፈተና ሲመጣ፣ ብቸኝነት ሲሰማህ፣ አልሳካ ሲልህ፣ ለውድቀት ስትዳረግ የቱን ትመርጣለህ? መጋፈጥ ወይስ መሸሸትና ማምለጥ? አየህ፣ አእምሮህን የገነባኸው ለመዋጋት አይደለም፣ ተጋፍጦ ለመቆም አይደለም፣ ለማደግ አይደለም። የገነባኸው ለማምለጥ ብቻ ነው። እናም ፖርን ከህመምና ከእውነታው ዓለም የምታመልጥበት ፈጣኑና ቀላሉ መንገድ ነው። ለዛ ነው በአንተ ላይ እስካሁን ድረስ ጌታ የሆነው። በሳይንስ አይን ስንመለከተው አእምሮ በተፈጥሮ ሽልማት ይፈልጋል። ምቾት አልባነት ሲሰማህ፣ ለምሳሌ መሰልቸት ወይም ጭንቀትና ምርጫው ያንተ ነው። እንደ አዳም ልትደበቅና ልታመልጥ የተነገረህን መሞከር ትመርጣለህ ወይስ እንደ ንጉሥ ተነስተህ መግዛትና መቆጣጠርን ትመርጣለህ? ክርስቶስ በምድረ በዳ በሰይጣን እንደተፈተነ አስታውስ። 3 ፈተናዎች ቀረቡለት። 3ቱም ፈተናዎች ቀላል ማምለጫዎች ነበሩ። የመጀመሪያው ከረሃብ ማምለጫ ድንጋዩን ወደ እንጀራ ቀይር የሚል ማምለጫ፣ ሁለተኛው ከሂደቶች ሁሉ ማምለጫ ዘለልና መላእክት ያነሱሃል የሚል፣ ሶስተኛው ለስልጣን ከመጋፋት የሚሆን ማምለጫ ለኔ ስገድና ሁሉን እሰጥሃለሁ የሚል። ክርስቶስ ግን አንድም ጊዜ አላመለጠም፣ አልሸሸም፣ በአቋራጭ ነገሮችም አልተጠመደም። ቆመ፣ ተጋፈጠ፣ በእግዚአብሔር ቃል አሸነፈ። ይህ ነው እውነተኛ የወንድነት ጥሪ። ይህ ነው እውነተኛ መግዛት። እሺ ታዲያ እንዴት ነው ከማምለጥ ልማድ ወጥተን የሚጋፈጥና የሚያሸንፍ ሰው የምንሆን? እንዴት ነው ያንን በአእምሯችን ውስጥ ያለውን የፖርን አውራ ጎዳና ዘግተን አዲስ መንገድ የምንሰራው? መልሱ ይህ ነው። ህመምን የመቻል አቅምህን መገንባት አለብህ የሚል ነው። ከዛሬ ጀምሮ ምቾት አልባ ስሜት በተሰማ ቁጥር ስታመልጥ የነበርከው ነገር እንደ ልምምድ ትጠቀመዋለህ። ይህንን የሶስቱ ህግ ብለን እንጠራዋለን። ተገንዘብ፣ ታገስና ተለማመድ። መጀመሪያ ተገንዘብ፣ ስሜቱን ወቅ። አሁን ተሰላችቻለሁ፣ አሁን ጭንቀት ይሰማኛል፣ አሁን ብቸኝነት ይሰማኛል፣ አሁን ፖርን የማየት ፍላጎት መጥቷል ብለህ ስሜቱን ጥራው፣ አትፍራው፣ ምክንያቱም ተረዳው። ሁለተኛ ታግስ። ለስሜቱ ወዲያውኑ ምላሽ አትስጥ። ለራስህ ለ15 ደቂቃ ምንም አላደርግም በል። 15 ደቂቃ ብቻ። በ15 ደቂቃ ውስጥ ዓለም አትጠፋ። ይሄ 15 ደቂቃ በአንተና በስሜት መካከል የምታስቀምጠው ጋሻ ነው። ሶስተኛ ተለማመድ።
በዛ በ15 ደቂቃ ውስጥ ከነዚህ ልምምዶች አንዱን ስራ። አንደኛ የአካል ልምምድ ማድረግ፣ ፑሽ አፕ መስራት፣ ለ1 ደቂቃ ፕላንክ መያዝ፣ ቀዝቃዛ ሻወር መውሰድ። ይህ ድርጊት ቀላል ሊመስል ይችላል፣ ግን ሰውነትህ ለአእምሮ አለቃውን ነኝ እንዲለው ያደርጋል። አስተውለ ከሆነ አንዳንዴ የሆነን ሰው ድርጊቶች አይተን ይህማ የባለ ሀብት ወይም ደግሞ የባለስልጣን ልጅ ነው ወይም አቅም አለው እንላለን። አንተም እነዚህን ቀላል ድርጊቶች ስታደርግ በፖርን የተጠለፈው አእምሮ ይህማ እምቢ ማለት አቅም አለው ብሎ መፈታተኑን ይቀንስልሃል። ሁለተኛ የመንፈስ ልምምድ አድርግ። ስልክህን አስቀምጥና መጽሐፍ ቅዱስ አንብብ። መዝሙር 23ን በቃልህ ድገመው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል እያልክ ድምፅህን አውጥተህ ጸልይ። የጠላትን ውሸት በእውነት ተዋገው። ሶስተኛ የዓላማ ልምምድ አድርግ። ያንተን ህልምና ዓላማ የጻፍክበትን ወረቀት አውጥተህ አንብበው። ለራስህ እቅድ አውጣ። መማር ያለብህን ነገር ተማር። ከማምለጥ ይልቅ ወደ ዓላማህ ተጠጋ። ይህ ቅጣት አይደለም፣ ስልጠና ነው። በተሰላቸ ቁጥር ፑሽ አፕ ስትሰራ አእምሮ መሰልቸትን ከህመም ጋር ሳይሆን ከጥንካሬ ጋር ማያያዝ ይጀምራል። አሁን አዲሱ መንገድ እየሰራህ ነው። በሸሸው ቁጥር ፖርን እየጠነከረ ይሄዳል። በተጋፈጥክ ቁጥር አንተ እየጠነከርክ ትሄዳለህ። የማምለጥ ዘመንህ ዛሬ ያበቃል። የመደበቅ ዘመን አልፏል። አሁን በኋላ ስሜቶችን አትፈራም። መሰልቸትን አትፈራም። ብቸኝነትን አትፈራም። ምክንያቱም እነዚህ ስሜቶች ጠላቶች ሳይሆን አንተን ወደ ንጉስነት የሚለውጡ የልምምድ ሜዳዎች ናቸው። አሁን አንድ ነገር እንድታደርግልኝ ይፈልጋለሁ። ይሄንን እንደ ጦርነት ማወጃ ቁጠሩ። ባለህበት ቦታ ድምፅህን አውጥተህ ከእኔ ጋር በል። እኔ እግዚአብሔር ልጅ ነኝ። የተፈጠርኩት ለባርነት ሳይሆን ለመግዛት ነው። ከዛሬ ጀምሮ ከህመም አላመልጥ። ፈተናን እጋፈጣለሁ። አእምሮዬን እገዛለሁ። ሰውነቴን እቆጣጠራለሁ። የማምለጥን መንገድ ዘግቼዋለሁ። የነጻነትን መንገድ ዛሬ መገንባት ጀምሬያለሁ። ጦርነቱ ተጀምሯል። እናም በእግዚአብሔር ኃይል አሸንፋለሁ። ይህንን ውጊያ ብቻህን መዋጋት የለብህም። ይሄ ጋራ ጦርነት ነው። ከታች ባለው ሊንክ የቴሌግራም ግሩፓችን ተቀላቀል። እዛ ላይ እንተባበራለን እና እንበረታታለን። አብረን እናሸንፋለን። ሰብስክራይብ በማድረግ የነጻነት ጉዞውን ተቀላቀል። ምክንያቱም በቀጣዩ ቪዲዮ ለምን ሁሌ ትወድቃለህ በሚል መፍትሄና መመሪያ ስለምናቀርብ ሊያመልጥህ አይገባም። የወደፊት ህይወት የሚጀምረው አሁን ነው፣ ነገ አይደለም፣ አሁን። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ።